በዚህ ነው ልክ ሞኝ ነው እንዴ የሚመስል እንደዛ ነው የምታስበው? እንደዛ ነው ወይ የምታስበው? ሰውኛለሽ በጣም ትክክል ነገር በጣም ይሁን። የሩታና የዳኒ ስልክ ተሰረቀ። እልል በሉ የእውነቴን ነው እልል በሉ። እሰይ እንኳን ተሰረቀ። ሀራም ብሏል አረብ። ደግ አደረጉ እንኳን ወሰዱ። እንዲያው ስልካችሁን የወሰዱ ሰዎች እግዚአብሔር ይስጣቸው ዘመናቸው ይባል። ውይ ጓደኛ እንደዚህ ነው ብድር ሲመልሱ አባታቸውንስ። እናንተ ለተንኮል ስትመጡ የሱ ጓደኞች ግን ለመልካምነት ፋይልን ለማጥፋት እንጂ እንደናንተ የራቁት ፎቶ ይዘው ማስፈራራት እንደናንተ ሌላ ነገር አድርገው ማስፈራራት አይደለም። በቃ ፋይሉን አጠፉት። ስልካችሁ ተሰረቀ፣ ፋይላችሁ ጠፋ። በቃ ካላስ እንደናንተ ጅል ስራ አልሰሩም። ትችላለህ። አብርሽ ይመችክ። በናት ዳኒ ጥሩ መቃጠል፣ ሩታም ጥሩ መቃጠል። ውሃ እየጠጣችሁ ዳኒና ሩታ አብርሽ ለምን ውሃ አሰጣቸውም እንዴ? ውሃ አሰጣቸው እየጠጡ ይቃጠሉ። ጢሰው እንዳይነዱ ማለት ነው። ስለዚህ ውሃ ስጣቸው፣ እየተቃጠሉ ነው። ጨጓራቸውን ያቀዝቅዙ፣ ስጣቸው። ዳኒ ተቃጠል፣ እንደው ዳኒ ተቃጠል። ያችን እንኳን ተዋት። ባለየ ነው ድሮ። ለነገሩ አንተና ታዲያ ደህናው ሰው አይ ሲጀመር ከሀያ ጋር የዋለች ጊደር ፈስተምራ መጣች አለ። ከአንተ ጋር ሁና እኮ ነው ሩታ ራሱ እንደዚህ ጨምላቃ የሆነች። አንተና አንድ ሰልባጅ ወንድም አላት። ትዳሯን የፈተው ያነ ሰልባጅ ወንድሟ ነው። የማይጠቅም ነገር። ትዳራቸው እኮ እዚህ ደረጃ አይደርስም ነበር። ሁለታቸው ፈተው ማስተካከል የሚችሉት ትዳር ነው። በዛ ሰልባጅ ምክንያት ይኸው ዛሬ ትዳሯን ፈተ ከልጅ አባቷ ጋር ከማይረባ ሰው ጋር ሆና የምትጨማለቀው። የዘራሽ በነገራችን ላይ የዘራሽውን ታጭጃለሽ። ነገ የእውነት ወራዳ አትሆኚ። እኔ እሱን ስልክ ምን ያደርግልኛል? ራስ ጋር ያለው ምን አይነት ስልክ እንዳለው ራሱ አላውቅም። ሩታ ስማኝ፣ አዲስ ስልክ ነው የገዛሁት። ገባህ አይደል? አዲስ ስልክ ነው ታውቀዋለህ። 17 ነው ያዝኩት። ገና አዲስ ስልክ ከመግዛቴ ስልኬን እንድትወስዱ አልፈልግም። ገባህ አይደል? እዚህ ቤት እኮ ብዙ ሰው ነው የሚመላለሰው አይደል እንዴ? እኔ ብቻ ነኝ እንዴ የምመጣው እዚህ? አንተ እንደዚህ የምታደርጉ ሌላ ሰው ምን ከዚህ ማን አስቀምጣለህ አንተ? እንኳን 17 ለምን 14 አትይዙ? ተበልጣል ዳኒ። ቻው ባይ ባይ። ዳኒ ተቃጠል። ውሃ እየጠጣ ዳኒሻ ወይ ውሃ ቀቢው። አንቺ አሽቃባጭ፣ አንቺ ጅል። በነገራችን ላይ እኮ ሰላም ውድና የተከበራችሁ የሰላም መንግስቱ የዩቲዩብ ሽምብራ ቆሎ እየበላው ነው። እንብላ። የነ ዳኒ ወሬ ሽምብራ ቆሎ እየበላው ነው ማዳምጣቸው እና ማለት ነው ውዶችዬ። እንዴት ባላችሁ? እንዴት አመሻችሁ? እንደምን ለዚህ ድንቅ ሰዓት ደረሳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዚህ ትርፍርፍ ይበልልን። ሀገራችን ሰላም ያድርግልን። እኛንም ስደተኞችን እናቴ ድንግል ማርያም በያለንበት ትጠብቀን፣ ከዚህ ጦርነት ትጠብቀን፣ ጦርነቱን ታበርደው። ማምላክ ወላዲት አምላክ ለእኛ ለስደተኞች ስትል ጦርነቱን ታበርደው። መብርሃን ጣልቃ ትግባ። ሀፍታም በጠገበ የድሃ ልጅ ይጎዳል። ብዙ ጊዜ ደግሞ ጦርነት የድሃ ልጅ ነው የሚጎዳ እና እናቴ ድንግል ማርያም ይህን ጦርነት ታበርድልን፣ ታቀዝቅዝልን። እንግዲህ ዛሬ ሩታና ዳኒ ጥሩ መቃጠል ላይ ናቸው። ኧረ ተው ውሃ ስጧቸው እንደው እንዳይሞቱ። እናም ዳኒሻ እንደዛ እግርህን ሰቅለክ እንደዛ ትናንትና አብርሽን ውሸት ዋሽቶ ከሄርሜላ ጋር እንዲጣላ ፎቶ እያሳየህ ቪዲዮ እያሳየህ እንደዛ ስታናደው ነበር። እሱ ግን ትዕግስት፣ ወይኔ ትዕግስቱ፣ ወይኔ ግን አብርሃም ትዕግስትህ እንዴ! በቀደም እኮ እንደዛ ስልኩን ይዞ ቁጭ ብሎ የተለያየ ቪዲዮ ይዘናል እንለቃለን እያለ ውሃ ስጠኝ ሲለው ውሃ ቀድቶ ሰጠው። እቃ ጠብ ሲለው እቃ አጠበ። ሚስቱም እሱም እቃ ጠብ ሲሉት አጠበ። አቤት ትዕግስት! እንዲህ ሌላው ቢሆን የዛን ጊዜ ነው የዘውን ቀን ነበር ሌላ ታሪክ የሚፈጠሩ። ቪዲዮአችሁን ብትይዙ ከእጅ ላይ ያለውን ስልክ ቀምቶ አንተን ጥርስህን ብሎ ሌላ ታሪክ መፍጠር ይችል ነበር። ግን ነገሮችን በትዕግስት ማሸነፍ እንደሚችል እግዚአብሔርም እንደሚረዳው አምኖ የፈለከውን ስታደርገው ዝም አለ። አሁን ለአንተ ተሸንፎልህ አይደለም። ግን ዳኒ እንደዚህ የሚያደርግህ ሲንቅህ ግን ፍራው። እህቱ ብላለች አብርሃም ዝም ያለ ቀን ፍሩ ብላለች። ስለዚህ ይህ ሁሉ ትዕግስት ግን የእውነት ነው ዋጋ ያስከፍልሃል ዳኒ። በጣም ነው ዋጋ የምትከፍለው፣ በጣም ማለት ነው። የእውነት በጣም ነው ዋጋ የምትከፍለው። በጣም እንደዚህ ዝም ሲልህ የፈራህ መስሎሃል። ግን ያው
አንድ ቀን ዋጋ ከፍለህ ትማቅቃለህ። አንዳንዴ ለመልካም ሰዎችም እግዚአብሔር አለ። የሆነች ጉልበታሞችም እኮ ይደክማሉ፣ ጉልበታሞችም ይሰበራሉ። አንቺ ሲጀመር ከአህያ ጋር የዋለች ጊደር አስተምራ መጣች እንደተባለው ውሎሽ ከጅል ጋር ስለሆነ ተጃጅለሻል። ነገ እንኳን ልጅ አይቶት ይሄ ነገር ለልጅ ራሱ ትልቅ ሌላ ነገር ነው ብለሽ እንኳን አላሰብሽም። ልጅሽ ራሱ በነገራችን ላይ ይሄን ቪዲዮ ነገ አድጎ ሲያየው ልጅሽ ነው እንደ አዲስ ቀስቅሶ የሚበቀልሽ። የእውነት ይበቀልሻል። ምክንያቱም ይሄ የተቀመጠለት ለልጅሽ ይሄ ትልቅ ታሪክ ነው። አብርሽን ስሙን አጥፍተሽ ለልጁ ብትነግሪው ማለት ነው ታሪክ ቪዲዮ ምስክር ነው። ቪዲዮ ብቻ በቂ ነው። ማንም ሰው አያስፈልገውም ለልጁ ማለት ነው። እና በጣም ነው የተሳሳትሽው። በጣም ልጅሽ ራሱ ዋጋ ያስከፍልሻል። እመኚ፣ ዋጋ ትከፍያለሽ። ዳኒ ድሮም ጅል ነው። ዳኒ ለጽጌ ያልሆነ ለአንቺ አይሆንም። ነገ ደግሞ ዳኒ አንቺን የራቁት ፎቶ ይዞ ራሱ ያስለቅስሻል። ዳኒ እንደሆነ እናትዬ አላማ የለውም። አላማው ይሄው ሰውን ማባላት ነው። በበላበት እጁ የበላበትን ትሪ የሚሰብር የበላበትን ድስት የሚሰብር ሰው ነው ዳኒ። ጽጌን ለጽጌ ያልሆነ ለአንቺ ለእኔ ሆነኛ ብለሽ እንዳታስብ። ነገ መልሶ ይጫወትብሻል። ዳኒ ስስት ነው። በሰከንድ እንደሚቀየር ጠብቂ። አምና የዛሬ ዓመት እንደዛ ሆናችሁ በሰከንድ ከጽጌ ጋር ተቀይሮ አንቺንና ሜሪ ምን እንዳደረጋችሁ አስታውሽ። ዳኒ ስስት ነው፣ ይቀየራል። ዛሬ አንቺ እሱ ጋር ሆነሽ ብዙ ነገር አደረግሽው አብርሽን። የአብርሽም ደግሞ እግዚአብሔር አለው። አንቺ እነዚህን ይዘሽ እንትን ስትይ አብርሽ ደግሞ እግዚአብሔር አለው። ሁሉም ማድረግ የሚችለው አምላክ ማለት ነው። ስለዚህ የማይሆን ጎል ከምትገቡት ነገሮችን ተረጋግታችሁ ብታስተውሉ። ዳኒ ግን አበዛው። እንደዚህ ዝም ሲልህ የፈራህ መስሎ አቤት ትዕግስቱን ግን አድርገህ የተፈታ መታደልህ ግን የእውነት ትዕግስት ግን አንተ የምር ኮንፊደንስ ካለ እጃ ደምስ ከወሰንኩ መልስለት በቃ ራሱ አሪፍ የሆንክ ከመሰለ እናያለን። እሺ ስልኬ ስጠኝ፣ በጸባይ ስልኬ ስጠኝ። አብርሃም ዞር ዞር ብላ ከተማው ፈለግ አድርጎ ምን ችግር አለ? ዞር ዞር ብላ አይተናል። በጣም ጥሩ። ስልኬ ስለጠፋ እግርን ሰቅለህ መጥተህ ጀመር ካረን ይቆጫል። ምን ማለት ነው? ስልኬ የለም ማለት ምን ማለት ነው? እሺ ማለት ነው። የኔን ምን የለበኩት ወይ ዳኒ ደበቀው? ማን ደበቀው? አንተ አብርሃም ለምን ስራት አይኖርም? ያንቺ ስልክ ይወራል እንዴ? አንደኛው ስልኬ ነው ያልኩክ። ሁለት ስልክ እንዳለኝ ታውቃለህ። አንደኛው ስልኬ ግን የለም። የት ነው? በጣም ጎበዝ፣ በጣም ጎበዝ። ይሄን በማድረግ የሁለታችንም ስልክ ወሰድክ እግርን ሰቅለህ ከመጀመር። ኦኬ። ከዛ በኋላ አንተ ምንም ነገር የሌለ ወይ ሰላም የሆነ መስሎ ነው እንደዛ ነው የምታስበው? አብርሃም ጀግና እንደሆንክ እያሰብክ ነው። በጣም ጎበዝ እንደሆንክ እያሰብክ ነው አይደለ? አብርሃም አዎ በጣም ጀግና ነው። ይኸውም ከትዕግስት ጋር አብርሃም በጣም ጀግና ነው። ያውም ከትዕግስት ጋር ዳኒ አሁን እንደዚህ ስታረግ የጠቃው መስሎ እንዳይመስልህ። ንቋል እኮ እምቤቴ ንቋለኝ እኮ የግር የጫማውን ሶል ያህል እንኳን አልከበድከውም እኮ የእውነት ንቋል። በነገራችን ላይ ፎቶ ይዘ ቪዲዮ ይዘ እንኳን እያስፈራራው ቢናደድም እንኳን በትዕግስት ነው ያየህ። ለምን? ቤተሰቦቹን ስለሚያከብር። እንዳንተ ጋጠ ወጥ አይደለም፣ እንዳንቺ ጋጠ ወጥ አይደለም። ቤተሰቦቹን ያከብራል። አንቺ ቤተሰቦችን ማታከብሪ የልጅ አባትሽን ቪዲዮ ይዘሽ የልጅ አባትሽን ፎቶ ይዘሽ ደግሞ ፎቶውን እንኳ ያዝሽው ፈቅዶልሽ ራቆቱን አውልቆልሽ አይደለም፣ ማደንዘዣ ሰጥተሽ ነው እንደዛ ያደረግሽው። ከጅል ጋር ተባብረሽ እዛ ሰልባጅ ወንድምሽ ጋርና እዚህ ጋር ተባብረሽ ነው ያደረግሽው። ገባሽ? ይሄ ደግሞ ጀግንነት አይደል? በጣም ተበልተሻል። በጣም ተሸውደሻል። በጣም ባለየ ነሽ። በጣም ማለት ነው።
ነገ ደግሞ የእጃችሁ ሁለታችሁም የእጃችሁን ታገኛላችሁ። ለነገሩ ደስታ አለ እንዲሁ ደስታ ሄድባት የእውነት በነገራችን ላይ አንቺም ደስታ ዋጋ ያስከፍልሻል። ጠብቂ። አሁን ደስታና ዳኒም ይገጥማሉ። ከዛ ዳኒሻም ትቀምሳለች። ከዛ ድክም ሲለውም አጅሬ ደግሞ መልሱም ከአንቺ ጋር ይጣላል። ችግር የለበትም ዳኒ ችግር በሰከንድ ይቀየራል። በሰከንድ ተቀይሮ በሌላ ታሪክ ይመጣብሽና ደግሞ ያስለቅስሻል። ራስሽን ማለት ነው። ዳኒ ለጽጌ ያልሆነ ላንቺ አይሆንሽም። ሶሪ ተሳስተሻል። ጽጌን እንኳን እንደ እየተቀያየረባት ፍቅር ስላለባት ብዙ ነገር አብረው ስላሳለፈች አብረው ስለበሉ አብረው ስለጠጡ ያ ሁሉ ነገር ይዟት ነበር እስከዛሬ የተጋፈጠችው። አሁን ግን ደከማት፣ ተወችው። የራሷን አዲስ ህይወት ጀመረች። ከጭቅጭቅ ወጣች፣ ሰላሟን አገኘች። አሁን አንቺ ግን መስሎሽ የእውነት አብርሽ ወይኔ የምትይበት ቀን ይመጣል። ጠብቂ። እግዚአብሔር ይመስገን ደስታ መጥቷል። ይሄድብሻል ደስታ። የእውነት ግን ጥሩ አይደለም። ብታስታው ይሻልሻል፣ ብትረጋጊ ይሻልሻል። የአብርሽን ፎቶ ብትፖስቱም አካለ ጎደሎ አይደለም። እንደናንተ አካል ነው ያለው። እንደናንተ በቃ ሰውነት ነው እኮ ሌላ ምን አለው? የተቆረጠ የተቀለጠ ደግሞ እኮ እናንተው ናችሁ ማደንዘዣ ጠጣችሁ እንደዛ ያደረጋችሁት። አቀራብራችሁትም እኮ ሊሆን ይችላል። ምን ያለንበት ዘመን እኮ እናትዬ ቴክኖሎጂ ነው። ጉዞ መሐረነ ክርስቶስ ነው። ባለዬ ደግሞ እንደው ስታወሪ እንኳን አታፍርም። ቤተሰቦችሽን ግን ትንሽ አትፈሪም? ለቤተሰብ የሚባል ነገር የለሽም? ይሄን ስራ ስሰራ ቤተሰቤ በእኔ ያፍራል፣ ነገ ልጅ ይሄ አድጎ ይሄን ቪዲዮ ሲያየው ልጅ ራሱ ይጠይቀኛል ብለሽ አታስቢም? ታይ 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 ልጅሽ ማያድግ መስሎሽ ነው። ቀን ሸማኔ ነው። ነገ ሳታስቢው ልጅሽ ትልቅ ሰው ይሆናል። እያየሽ ነው ልጅሽ የሚያድገው። እያየሹ አድጎ ደግሞ እያየሹ ይህን ቪዲዮ አይቶ ደግሞ ራሱ ልጅሽ ራሱ ዋጋ ያስከፍልሻል። ጠብቂ። ዛሬ ከዳኒ ጋር ሆነሽ እንደዚህ ያደረግሽውን ነገ ደግሞ የገዛ ልጅሽ አመጠሽ የወለድሽው ልጅሽ ራሱ ይቀጣሻል። ጠብቂ። ታድለህ። ኧረ አብርሽ ትዕግስት ለእኔም ስጠኝ። ሰው ልጅ በዚህ ልክ ትዕግስት እንደዛ እኮ ቪዲዮ ይዞ እንኳን ትዕግስቱ አንገቱን ቢደፋም እንበው ቢመጣም ትዕግስቱ። አብርሽ እኮ በነገራችን ላይ ለአንቺ እኮ የራቁት ፎቶ ይዞ አላስፈራራሽም። ከ80ሽ ላይ 80 አላሰርም። ከ80ሽ ላይ ፍቅረኛ አልያዘም። ራስሽ ነሽ እኮ ባልሽን ያባረርሽው። ግን በነገራችን ላይ እሱ እኮ ብዙ ጊዜ ጥፋቴ ነው ይቅርታ ብሎ ለምኖሻል። ይቅርታ ብሎ ተንበርክኮ ይቅርታ ጠይቆሻል። በብዙ ሰው አስጠይቆሻል። እንዲህ ይሄ እኮ አንቺ እኮ ነሽ የገፋሽው መስሎሽ ነው እንጂ አሁን ሩታና አብርሽ ሄርሜላና አብርሽ ይጋባሉ። አንቺ ነሽ አጨብጭበሽ የምትቀር። የራቁት ፎቶ የሚያስሽ ምን የሚያስሽ ምንም አታመጭም። ዳኒም አንቺም አጨብጭባችሁ ነው የምትቀሩት። ከዛ ደግሞ አንቺና ዳኒ ትባላላችሁ። እዛ ደግሞ ዳኒና ደስታ ይባላሉ። ደስታም ይሄድብሻል። የዛኔ እግዚአብሔር ያግዝሽ። የዛኔ እግሩ ጫማ ላይ ወድቀሽ ይቅርታ የምትጠይቂው አንቺ ነሽ። አብርሽ ግን አብርሽ ይቀራል። አታገኙም። አምልጦሻል። ሂዷል አብርሽ አታገኙም። በዚህ ያህል ልክ ግን ኮንፊደንስ አይሰማክ። የሆነ አግኝታ ነው ግን ጉድ እንዳናረግ የምሬ ነው። የፈለገ ነገር ሊመጣ ይችላል። እናደርገዋለን ግን እሺ። በዚህ ያህል ልክ ግን እልህ አታገባ ፕሊዝ። ቢቀርብህ ነው የሚሻል። ቢገባችሁ ሁለታችሁም ጭንቅላታችሁ ባዶ ሰማኝ ትምህርት ይቻል። ኦኬ ፒሲ ሆነ ደግሞ ለእናንተ ስልኩንም አራዳ ያለ ምናምን ነገር አይመስላችሁም። እናንተ በጣም አራዳ ለእኔ ፋራ የኔንም የዳኒንም ስልክ ወስደ ላፕቶፑንም ምናምን ወስደ ከዛ አንተ አራዳ መሆን ነው በቃ። ከዛ ውጭ ምንም ፋይል የሚቀመጥበት ነገር የሌለም ነው የሚመስል ካለ ችግር የለውም። ፒሲው ወሰድከው ከቤት አንተ ልጅ ገባ። እውነት እኔ የኔን በር ሰብራችሁ ከገባችሁ ያን ጥበቃ አልፋችሁ ከገባ አድንቃ ወዴ አይደለም ላፕቶፕ ስልክ ህልም አምስት እንዴት ልትል ይቻልክ? አውጣ ወራስ ሲሰጥ ወጣት አይደለም ላፕቶፕ ቤት ከሌለ እርግጠኛ ነው ወይ ካለ እርግጠኛ ነው ወይ ካለ ኦልሬዲ የለም ማለት ነው። ተጠርካችሁ ነበር ስንት ሰዓት ይቦለክ ፋይሉን ለማሳየት ችግር የለም። ስንት ሰዓት ነው? 4 ሰዓት ላይ አንተም ለከታያለ እነሱ ነው ከዛ ምን ታደርጋለህ? ፋይሎች እንዳገዘረክ በቃ ምን ይደረጋል? ላይ በደንብ እያስመረሩ ላይ ያሳይልሃል። እንዳትሰማ እውነት ግን ላፕቶፑ ከሌለ ደግሞ አንተ በጣም ሰማይ አሁን ክርክሩ ይቅርብንና ስልካችንን መልስልን።
ታዊ ጸጽታል። በተአምር አንተ ፒሲው ልትወስድ አትችልም። ገባ? በዚህ በጣም 100% እርግጠኛ ነኝ። ላፕቶፕ ያጥስቱ ስማኝ፣ ይጸጽታል። ምንም ይጸጽታል። የምታረገው ነገር በጣም ይጸጽታል። የሆነ ጊዜ ወንድ ልጅ አያወራምሽ ብራዘር። ቆይ ግን እንደዚህ ንቋችሁ ግን ለምንድን ነው የማይቀርም? እየነገረህ እኮ ነው። እውነት ነው። ወንድ ልጅ ልብ ስራ በስራ ነው። በነገራችን ላይ ዳኒ ሴት ነህ እኮ ከሴትም ሴት ታዲያ የሴት ጀግናለች እንዴ? የሴት ኮስታራለች፣ ነውርን ለይታ የምታውቅ ሴት ልጅ በነገራችን ላይ በጣም ብልጥ ናት። የምታደርገውን ታውቃለች። ያው ደግሞ እንዳንተና እንደ ሩታ ያለው ጅል የተረገመ ራሱ የተረገመ ሆኖ ቤተሰብን የሚያሰድብ እንዳንተና እንደ ሩታ ያለውም ይኸው ብዙ ሰዎችን ያሰድባል። አሁን እንግዲህ በሩታ ብዙ ሴቶች ይሰደባሉ፣ በአንተ ስም ደግሞ ብዙ ወንዶች ይሰደባሉ። በእናንተ በሁለታችሁ ማለት ነው። አብርሃም ግን አየኸው ትዕግስቱ። እኔ ትዕግስቱን የወደድኩት ተራው የሰው ልጅ በዚህ ልክ ትዕግስት እንዲህ እኔ ትዕግስቱን ግን ትናንትና ነው በቃ ትዕግስቱን ያደነኩት ትናንትና። እንደዛ ስልክ ላይ ፎቶ ይዘክ በቀደም እንደዛ ስልክ በእጅህ ይዘክ ውሃ ቅዳና ስጠኝ ቪዲዮ እና ፎቶ ይዘህ እያስፈራራ ስልኩን ቀምቶ መስበር አቅቶት አይደለም። በነገራችን ላይ ያን ሲያደርግ ሌላ ነገር እንዳይፈጠር ፈልጎ ነው። ሁሉንም ግን እያንዳንዱ የራሱ ምናለው መንገድ አለው። ትዕግስትም በነገራችን ላይ ጀግንነት ትዕግስቱ ብቻ ጀግና ነው። አብርሽ የእውነት ትዕግስቱ ብቻ ጀግና ነው። እናንተ እንደ ተልባ ብትንጫጩ ተልባ ቢንጫጫ በአንድም ገጫ ይላሉ የሀገራችን ሰዎች ሲተርቱ ማለት ነው። ስለዚህ በጣም 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 ማለት ነው ትችላለህ። የእውነት አብርሽ ትችላለህ። አንደኛ ነገር ሩታ ግን በጣም ወራዳነሽ። ለምን አይደለም አንድ ፎቶ አንድ ቪዲዮ ለምን 35 ቪዲዮ 35 ፎቶ አትፖስቶችን? አንቺን ተተዋረሽ አንቺና ቤተሰቦችሽ ነው የምታሰድቢ። ገባሽ? የአንቺ እናት አባቶች ነው የሚጠሩት። አሳዳጊ በደላት ነው የምትባይ እንጂ እናት አባቶቹ ጎበዝ እንደዚህ ያለች ጀግና ልጅ ወልዳችሁ አይደለም የሚባሉት። አሳዳጊ ነው የምታሰድቢ አንቺ። እሱ እኮ ግን እንደዚህ ዝም ያላችሁ ቤተሰቦቹን አስቦ ነው፣ ለቤተሰቦቹ ፈርቶ ነው። ቤተሰቦችን ይከፋቸዋል፣ ቤተሰቦችን ይደብራቸዋል ብሎ እንጂ እኮ የሚያፍርበት ነገር ኑሮት አይደለም። ገላ እኮ ነው። ምን ነው አቅፈሽው ስታድሪ የነበረ ገላ እኮ ነው፣ ሌላ እኮ አይደለም። አርቲፊሻል የተቀጠለ የለውም እኮ። በጣም ባለየነሽ። በጣም ግን ራስሽን ያወረድሽው አብርሽ እንዳይመስልሽ። አብርሽ አልተዋረደም። አብርሽ አልተዋረደም፣ ተዋርዶ ማያውቅ። ገባሽ? አንቺ ግን ተዋርደሻል። ሲጀመር ከጅል ጋር የዋለ ጅል ነው፣ ከአህያ ጋር የዋለ ጊደር ፈስተምራት መጣች እንደሚባለው ሰው ውሎውን ይመስላል ይላሉ እናቶቻችን ሲታርቱ ሲናገሩ። ሰው ውሎውን ይመስላል ነው የሚሉ። ውይ ዳኒ እንኳን ተቃጠል። አንተ ስታለቅስና ስትቃጠል ማየት ሁሌም ያምርብሃል። ትናንትና እንዴት ነበር ስታደርገው የነበረው አብርሽን? እስኪ ዛሬ ደግሞ ተቃጠል። አንተና ሩታማ እንዲሁ ያሳየኝ። ተቃጠል። እንዴ የጽጌ ግፍ ራሱ አንተንማ ገና ብዙ ዋጋ ትከፍላለህ። የጽጌ ግፍ ራሱ ገና ብዙ ዋጋ አስከፍልሃል። ሩታ አይዞሽ። ዳኒ ራሱ ነገ ተቀይሮ የሚሄድብሽ ሰው ነው በነገራችን ላይ ማለት ነው። ዳኒ ራሱ ነገ ተቀይሮ ይሄድብሻል። አምናን አስታውሽ። አምና እንኳን በሰከንድ ከጽጌ ጋር ሆኖ አንቺና ሄርሚን አንቺና ማንም የምትባላችሁ ጓደኛ ተደባደቢዋል ሲያቃጥላችሁ ነበረ። ዳኒ ነገ ራሱ ተመልሶ ራሱ ይሄድብሻል፣ ራሱ ያቃጥልሻል፣ ራሱ ያናድሻል። አያዋጣሽ። በጣም ወራዳ ነሽ፣ በጣም ባለየ ነሽ። በጣም እንዴ ነገ ትዳር መያዝ አትፈልጊም? ነገ ተመልሰሽ ትዳር ይዘሽ ሌላ ህይወት እንዲኖርሽ አትፈልጊም ነው? እንደዚህ ዝም ብለሽ ከማንም ጋር ነው የምትኖሪው? ነገ እኮ የሚያገባሽ ወንድ እኮ ይሰድብሻል። በጣም ነው የሚጫወትብሽ፣ በጣም ነው የሚንቅሽ። ወንድ ልጅ ደግሞ በጣም መጥፎ ነው። ወንድ ልጅ ሲያፈቅርሽ ሲያከብርሽ እንጂ ወንድ ልጅ ደግሞ አንድ ነገር ካየብሽ ዘላለም ነው በዛ እያነሳ የሚረግጥሽ። አሁን አንቺ ግን ጀግና መስሎሻል። ተሳስተሻል። ጀግና አይደለሽ። እመኚ፣ አንቺ ጀግና አይደለሽ። ተዋርደሻል። ወራዳ ነሽ። የእውነት በጣም ነው የተዋረድሽ። ባለየ ነሽ።
ውዶች ፍቅሮች ማሮች የእውነት እኔ አብርሽ ደስ ብሎኛል። ስልካቸው ስለተሰረቀ በጣም ደስ ያለኝ። ኮንግራ ብያለሁ አብርሽ፣ ይመችክ በእናትህ። አዎ ይቃጠሉ። እነሱስ እነማን ናቸው? ማንን አሉ እንደዚህ የሚንባጣረሩት? እነሱ ማለት ነው። እና አብርሽ እንኳን ደስ ያለ ኮንግራጁሌሽን። ሩታና ዳኒ ደግሞ ጥሩ መቃጠል፣ ጥሩ መጤስ ይሆንላችሁ፣ ጥሩ መጤስ መቃጠል ይሆንላችሁ። እና ሙዶች ፍቅሮች ማሮች አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። ባላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እናት ሀገራችን ኢትዮጵያን ይጠብቅልን፣ እኛንም በያለንበት ይጠብቀን። ይሄንም ጦርነት እግዚአብሔር አምላክ ያበርድልን። ለእኛ ለስደተኞች ስትል ማምላክ ወላዲት አምላክ ይህን ጦርነት ታቀዝቅዝልን። በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛልን። ቤተሰቦቻችን ይጠብቅልን አምላክ። ለሰላም መንግስቱ የዩቱብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮን ስትጀምሩት ላይክ አድርጋችሁ ጀምሩ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ወሬ አታውሪ። ሌላ ነገር ከተናጠብቀኝ